ሰላም የተወደዳችሁና የተከበራችሁ ውድ የትረስት ሚዲያ ተከታታዮች እንደምን አላችሁ? ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አሪፍ የሆነ መረጃችንን ለብዙ ጊዜ ሳይጠፋን ልናስቀምጥበት የምንችልበትን አንድ ቪዲዮ ነው ይዤላችሁ የመጣሁት። እንግዲህ ይህ ጉግል ድራይቭ ይሰኛል ማለት ነው። የጉግል ድራይቭ የጉግል ፕሮዳክት ነው ማለት ነው። እንግዲህ ስለ ጉግል ድራይቭ እንዴት እንደምንጠቀም መረጃዎችን ከተለያዩ ማቴሪያሎች እንዴት ወደ ጉግል ድራይቭ ማስገባት እንደምንችል የምናይ ነው የሚሆነው። አብዛኛዎቻችን እንግዲህ እንደምታውቁት መረጃዎቻችን እጅግ ባህላዊ በሆነ መንገድ ነው ስናስቀምጥ የቆየነው። በኮምፒውተር፣ በስልኮቻችን፣ በሲዲም ሊሆን ይችላል፣ በፍሌሽ በተለያየ መንገድ ስናስቀምጥ ቆይተናል። እንግዲህ እንደምታውቁት ሲዲዎች ለብዙ ጊዜ ሲቀመጡ ስታክ ያደርጋሉ፣ ይበላሻሉ፣ ለቫይረስ ይጠቃሉ። ኮምፒውተሮቻችን ያሉ ፋይሎችም በተመሳሳይ እንደዚህ አይነት ችግሮችን ይጋረጣሉና እንዲሁም ደግሞ ከዛም አልፎ ኮምፒውተሮቻችን ሲሰረቁ ስልኮቻችንም ሲጠፉ ይስተዋላልና አብሮ መረጃዎቻችን እየጠፉ እንደተቸገርን እርግጠኛ ነኝ። ሰው ይህንን አይነት ችግር ይቀርፍልናል ብዬ ስላሰብኩ ነው ይህንን ቪዲዮ ላጋራችሁ የፈለኩት። ሰው ቀጥታ ወደ ቪዲዮአችን እንሄዳለን። ይህንን ቪዲዮ እንግዲህ ይህንን የጉግል ፕሮዳክት ለማግኘት ቀጥታ ኮምፒውተራችሁ ላይ ወደምትጠቀሙት ብራውዘር ነው የምትሄዱት። እኔ የምጠቀመው እንግዲህ ይህ ጉግል ኤጅ ማውዙ አሮ ብታሳየውን ይችላል ነው ነክቼ ውስጥ የምገባ ወደ ውስጥ በምገባበት ሰዓት የብራውዘሩ ሰርች ባርን አገኛለሁ ማለት ነው። ሰርች ባር ላይ እንግዲህ drive.google.com ብዬ ሰርች አድርጋለሁ ማለት ነው። ሰርች በማድረግበት ሰዓት የተለያዩ ሳይንን እንዳደርግ የሚያዙኝ እንትኖች አሉ። ከዚህ ውስጥ የመጀመሪያው እኔ ጉግል ድራይቭ ሳይንን የሚለውን ነክቼ ወደ ውስጥ እገባለሁ ማለት ነው። ቤተሰብ እንግዲህ ሳይንን በማድረግበት ሰዓት የጉግል ድራይቭን የመጨረሻው ኢንተርፌስ ላይ ነው የምንገኘው። እንደ አጋጣሚ ነው ከዚህ በፊት እንግዲህ አፕሎድ ያደረኳቸው ፋይሎች ስለነበሩ ከዚህ ላይ ዲስፕላይ ሆነዋል ማለት ነው። እንግዲህ በፎልደርም በፋይልም ተቀምጠዋል ማለት ነው። አክቹአሊ ፎልደር ማለት በውስጡ የተለያዩ ፋይሎችን የያዘ ማለት ነው። ፋይል ስንል ደግሞ አንድ ፋይል ብቻውን የተቀመጠበት ማለት ነው። ስለዚህ እነዚህ እኔ ያስፈልጉኛል እንዲጠፉ አልፈልግም ብዬ ወደዚህ አፕሎድ ያደረኳቸው ፋይሎች ናቸው። ምናልባት የዚህ የፋይል አቀማመጥ በሁለት መንገድ እንድናስቀምጥ ጉግል ድራይቭ ያግዘናል። ምናልባት በዚህ መንገድ እንዲቀመጥ ከፈለግን ይህን ክሊክ በማድረግ በዚህ መልክ ማስቀመጥ እንችላለን ማለት ነው። ምናልባት ይሄ አልተመቸንም በዚህኛው መንገድ በሊስት መልክ እንዲቀመጥ ከፈለግን ወደ ነበረበት መመለስ እንችላለን። ከዚህ ጋር እንግዲህ በግራ በኩል የተለያዩ ነገሮች አሉ እጅግ በጣም አስፈላጊ ናቸው። ሆም ላይ እንግዲህ የተለያዩ ፋይሎችን የምናገኝበት በፋይል ሊሆን ይችላል፣ በፎልደር ሊሆን ይችላል፣ በካታጎሪ ተቀምጠው የምናገኝበት ነው። እንግዲህ ማይ ድራይቭ ላይም በምንገባበት ሰዓት በተመሳሳይ የተለያዩ መረጃዎችን የምናገኝበት ያው ማለት አፕሎድ ያደረግናቸው መረጃዎች ማለት ነው። ታይፕ ላይ ለምሳሌ በካታጎሪም እየነካን እንድናገኝ እነዚህ ተቀምጠዋል ማለት ነው። እጅግ በጣም አስፈላጊ የሆኑ ናቸው። ኮምፒውተር ላይ በምንነካበት ሰዓት ቤተሰብ እንግዲህ ኮምፒውተራችን ላይ ያሉ መረጃዎችን እዚህ በኮምፒውተር ውስጥ ሴቭ ካደረግናቸው ኮምፒውተር ውስጥ ያለ ፋይል እንኳን ቢጠፋ እዚህ ኮምፒውተር መተን ክሊክ ብናደርግ እናገኛቸዋለን ማለት ነው። ሸርድ ዊዝ ሚ እንግዲህ ምንድነው ከሌላ የጂሜል ተጠቃሚ ፓርትነር ጋር መረጃ ለምሳሌ ከተቀያየርን ወይም መረጃ ሪሲቭ ካደረኩ ማለት ነው እዚህ ሸርድ ዊዝ ሚ ከሚለው ተቀምጦ እናገኘዋለን። ምናልባት እኔ እዚህ ጋር ሸርድ ዊዝ ሚ መረጃ ስላልተቀያየርኩ እኔ ጋርም ዲስፕላይ የሆነ ፋይል የለም ማለት ነው። በመቀጠል ሪሰንት የሚል ነገር አለ። ከስሙ እንደምንረዳው እንግዲህ ሪሰንት ምንድነው ፋይሎች በጊዜ ቅደም ተከተል ወይም ደግሞ ኦርደር ተቀምጠው የምናገኝበት ማለት ነው። ያው ታይም ቫልዩ ነው እንግዲህ አቀማመጣቸው። ስቴርድ የሚል ነገሮች አሉ። እዚህ እንግዲህ በጣም ሪሌቫንት የሆኑ መረጃዎች እጅግ በጣም አስፈላጊ ናቸው ብለን የምናስባቸው መረጃዎች ጂሜል ላይ ጉግል ድራይቭ ላይ ካመጣናቸው መረጃዎች ውስጥ አስፈላጊ ናቸው። እነዚህ ደግሞ ስቴርድ ጋር መቀመጥ መቻል አለባቸው ብለን ከፈለግን
ወደ ስቴር አምተን ማስቀመጥ እንችላለን። እኛም በቀላሉ ብንፈልጋቸው ስቴር ነክተን ወደ ውስጥ ማግኘት እንድንችል ነው እዚህ የተቀመጠው። ስፓም የሚል ነገር አለ። እንግዲህ ምናልባት ሳንፈልግ መረጃዎች ከሌሎች ጂሜል ወይም ደግሞ የጉግል ድራይቭ ተጠቃሚዎች ሊመጡ ይችላሉ። ስለዚህ ከዚህኛው ፋይል ጋር ሳይቀላቀሉ ብቻቸው እዚህ እንዲቀመጡ ከፈለግን ስፓም ላይ ማስቀመጥ እንችላለን ማለት ነው። እንግዲህ እነዚህ የሆነ አንሶሌትድ ዶክመንትድ የሆኑ ማለት ነው፣ ወይም ደግሞ አይዞሌትሊ ማስቀመጥ የምፈልጋቸው አይነት ዶክመንቶች ካሉ በዚህ መንገድ ማስቀመጥ እንችላለን። ትራሽ ላይ እንግዲህ ምንድነው ሌላ እዚህ ሆም ላይ ወይም ደግሞ ማይ ድራይቭ ላይ እንዲቀመጡ ያልፈለግናቸው ፋይሎች ወይም ደግሞ እንዲጠፉ የፈለግናቸው ፋይሎች ካሉ እነሱን ፋይሎች ብንላቸው አይምን ትራሽ ብንላቸው ቀጥታ እዚህ ትራሽ ይመጣል ማለት ኦልሬዲ ሪሳይክል እንደማለት ነው። ካልፈለግናቸው ኤምፒቲ ትራሽ ማለት እንችላለን። አለበዛ ወሩን ጠብቀው ፐርማነንትሊ ዲሌት ያደርጋሉ ማለት ነው። እዚህ ስቶሬጅ ላይ እንግዲህ ጉግል ፕሮዳክቶች ባይ ዲፎልት 15 ጂቢ ፋይሎችን ክላውድ ላይ እንድናስቀምጥ ይፈቅዳል ማለት ነው። ምናልባት እዚህ ጋር እንደምታዩት እኔ ወደ 7.37 ጂቢ ተጠቅሜያለሁ ማለት ነው። ከዚህም ተጨማሪ እስከ ወደ 7 ምናምን ፍሪ ስፔስ አለ ማለት ነው። ይህን ፍሪ ስፔስ እያሰብኩኝ ፋይሎችን እንደ ጥቅማቸው መጠን ማንጣት እችላለሁ ማለት ነው። ከዚህም ተጨማሪ ከ15 ጂቢ በላይ ፋይሎችን ማስቀመጥ ይኖርብኛል። እጅግ በጣም አስፈላጊ የሆኑ ፋይሎች ናቸው ያሉኝ ብለን ካሰብን ተጨማሪ ጌት ሞር ስቶሬጅ ወይም ደግሞ ባይ ስቶሬጅ ብለን መጨመር እንችላለን ማለት ነው። እነዚህ እኔ እንግዲህ ያመጣኋቸው መረጃዎች ናቸው። ኦሪጂናል ሎኬሽን እንግዲህ ከኮምፒውተራችን ላይ ምን ላይ እንደነበረ ፋይሎቻችንን ለማሳየት ነው። እዚህ ጋር ሶርት የሚል ነገርም አለ። ሶርት እንግዲህ ፋይሎቻችን የተቀመጡበት ወይ ነው። እንግዲህ በኔም ማስቀመጥ ከፈለግን በኔም ኦርደር፣ በዴት ከሆነ በዴት ለማስቀመጥ በምንፈልገው መንገድ ማስቀመጥ እንችላለን። እንዲሁም ደግሞ እንግዲህ ይህ ጉግል ድራይቭ ኦንላይን ላይ ነው እንግዲህ እያልን ያለነው እና ኮምፒውተራችን ላይ እንዲቀመጥም ከፈለግን እዚህ ሴቲንግ ላይ መተን ጌት ድራይቭ ፎር ዴስክቶፕ ይላል ማለት ነው። ይህን ነክተን ኮምፒውተራችን ላይ ፒን ማድረግ እንችላለን ማለት ነው። ቤተሰብ እንግዲህ ከሴቲንግ ገብተን እንግዲህ ይህን ጉግል ድራይቭን ኮምፒውተራችን ላይ ፒን ማድረግ ከፈለግን ዳውንሎድ ድራይቭ ፎር ዴስክቶፕ ብለን ዳውንሎድ ማድረግ እንችላለን ማለት ነው። ቤተሰብ እንግዲህ ከዚህም ነጠብጣቦች አሉ። እዚህ ገብተን እነዚህ የምታዩዋቸው የጉግል ፕሮዳክቶች ናቸው። የምንፈልገውን ነገር እዚህ ነክተን ወደ ውስጥ መግባት እንችላለን። እኛ አሁን ላይ እያየን ያየነው ጉግል ድራይቭ ስለሆነ ጉግል ድራይቭን ነክተን ወደ ውስጥ መግባት እንችላለን። ይህም ሌላኛው አማራጭ ነው ማለት ነው። ወይም እዚህ የፕላስ ምልክት ነክተን ጉግል ድራይቭ ብለን ሰርች ብናደርግም ይመጣልናል ማለት ነው። መረጃዎችን እንዴት ነው ማንጣት የምንችለው ከኮምፒውተራችን ማለት ነው፣ ወይም ደግሞ ከመረጃ ሶርሳችን እንዴት ነው ወደዚህ አምጥተን ወደ ጉግል ድራይቭ አፕሎድ ማድረግ የምንችለው የሚለውን ነው የምናየው። እዚህ ጋር የመደመር ምልክት አለች። እሷን ነክተን ወደ ውስጥ እንገባለን። እዚህ ኒው ፎልደር የሚል አለ፣ ፋይል አፕሎድ የሚል አለ፣ ፎልደር አፕሎድ የሚሉ ነገሮች አሉ። እነዚህን ሶስት ነገሮች በመጠቀም እንግዲህ ፋይል ወደዚህ መጣት የምንችለው። ምናልባት የምናመጣው ፋይል በአዲስ ፎልደር እንዲቀመጥ ከፈለግን ኒው ፎልደር የሚለውን ነክተን አዲስ ፎልደር ክሬት ማድረግ እንችላለን ማለት ነው። ይሄ ኤዲቴብል የሆነ አንታይትልድ ፎልደር ይላል። እኛ በምንፈልገው ርዕስ ማስቀመጥ እንችላለን። ለምሳሌ ኪ ዶክመንትስ ብዬ ክሬት ማድረግ እችላለሁ። ስለዚህ አንድ ፎልደር ፈጥሬያለሁ ማለት ነው። ከዚህ አሁንም ኒው ገብቼ ፋይል አፕሎድ ማድረግ ነው የምፈልገው እኔ።
ስለዚህ ፋይል አፕሎድ በምንበት ሰዓት ቀጥታ ወደ ኮምፒውተር ወዳሉ መረጃዎች ነው የሚወስደኝ። ቤተሰብ እዚህ እንግዲህ ብዙ መረጃዎች ኮምፒውተሮች ላይ ሊቀመጥ ይችላል። ነገር ግን እኛ እዚህ አፕሎድ ልናደርጋቸው የምንፈልጋቸውን ነገሮች ቀድመን ኦርጋናይዝ አድርገን በቀላሉ ልናገኝበት ከምንችል ቦታ ማስቀመጥ መቻል አለብን ማለት ነው። እኔ ለማሳየት ያክል እዚህ አንድ ፎቶ ዝም ብዬ ሴሌክት በማድረግ አሳያችኋለሁ። ለምሳሌ ፎቶ ሴሌክት ባደርገው ቀጥታ አፕሎድ ነው የሚለኝ ወይም ደግሞ እዚህ ኦፕን እለዋለሁ ማለት ነው። ኦፕን ብለው ቀጥታ ይሄዳል። በሌላ መንገድ ደግሞ አድ ኤንድ ድሮፕ በማድረግ እዚህ ጋር ምሳሌ ወስጄ እዚህ ድሮፕ ባደረገው ድሮፕ ፋይልስ ቱ አፕሎድ ይላል። እንግዲህ ድሮፕ አድርጌያለሁ አንድ ፋይል ማለት ነው። በዚህ መንገድ ድሮፕ በማድረግ ፋይላችን መውሰድ እንችላለን። አለበለዚያ ደግሞ ሴሌክት አድርገን እንደዚህም የምንፈልጋቸውን ፋይሎች እንደዚህ እያደረግን ኦፕን ብለን መውሰድ እንችላለን ማለት ነው። እነዚህ እንግዲህ በፋይል መልክ ወይም ደግሞ በተናጥል ለመውሰድ ነው ማለት ነው። ምናልባት በፋይል መልክ ወይም ደግሞ የተለያዩ ፋይሎች በአንድ ተደራጅተው ፎልደር ፈጥረው ከሆነ ፎልደር ለመውሰድ ከፈለግን ፎልደር አፕሎድ ብለን መውሰድ እንችላለን። ፎልደር አፕሎድ እንግዲህ ከዚህ ውስጥ የምንፈልጋቸውን ፎልደሮችም ቀድመን አዘጋጅተን ማስቀመጥ ይኖርብናል ማለት ነው፣ በቀላሉ እንድናገኛቸው። ስለዚህ ለምሳሌ ዶክመንት ላይ ካለኝ ዶክመንት ነካና ፎልደር እፈልጋለሁ ማለት ነው። ለምሳሌ እንደዚህ ሴሌክት ያደረኩት መስል ብፈልግ እዚህ አፕሎድ ማለት እችላለሁ። የዘር ደግሞ እንደተለመደው በድሮፕ ሜትድ አዴን ድሮፕ አድርጌ መውሰድ እችላለሁ ማለት ነው። ምናልባት እዚህ ፋይላችን በስህተት ከሆነ አፕሎድ ያደረግነው ወይም ደግሞ አፕሎድ እንዲሆን ካልፈለግን እዚህ ኤክስ ብለን ማቋረጥ እንችላለን ማለት ነው። እንግዲህ ቤተሰብ ፋይሎቻችን ላይም ኤዲት ማድረግ የሚያስችሉ ነገሮች አሉ። እዚህ ለምሳሌ በፋይሉ 3 ነጠብጣብ ላይ ዳውንሎድ ማድረግ ከፈለግን እንግዲህ እነዚህ ፋይሎች ኦልሬዲ ወደ ጉግል ድራይቭ ላይ አፕሎድ ይሆናቸው ተመልሰን ወደ ኮምፒውተር ሴቭ ማድረግ ከፈለግን ዳውንሎድ ማድረግ እንችላለን። ሪኔምንም ማድረግ እንችላለን። ለምሳሌ እዚህ ኪ ዶክመንቶች የሚል አለ። ኪ ዶክመንት ስሙ አልተመቸኝም፣ በሌላ ስም ሴቭ ማድረግ ፈልጋለሁ ካልን ሪኔም ማድረግ እንችላለን። ሸር ማድረግ ከፈለግን ሌላ ሸር ማድረግ እንችላለን፣ ወይም ደግሞ ኮፒ ሊንክ ብለን ሊንኩንም መላክ እንችላለን ማለት ነው። እንግዲህ ቪዲዮ ከተመቻችሁ ላይክ አድርጉ፣ አዲስም ከሆናችሁ ሰብስክራይብ ብታደርጉ እጅግ ታበረታቱኛላችሁ። ስለተከታተላችሁኝ እጅግ አመሰግናለሁ። ሰናይ ጊዜ ተመኘሁ።